እኔ በህይወቴ በህልሜም በውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላውቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እጅን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበር። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ ቀብረው ሲሄዱ መቀበሪያ ሲያውጡ መጡና መድኃኒዓለም ቀብሮብን ሄዱ። የዛን ጊዜ 15 ዓመት ልጅ ነጠላ አድርጌ አውጣው እንዴ ለዛ ህዝቦች ግር ምንድነው ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን እንዴት ተወጣ ይቀበራል ምናምን አለ። ዘምሩ አልኩ አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኝ አያውቅም። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየሁት፣ ከነቀሚሴ ነው ብርሃን ይወጣልኝ። ስለዚህ ሆነ ከስነ መለኮት ሸምጥጬ ያመጣሁት አይደለም።